ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 ተብለህ የምትመሰገን የፍጥረታት ሁሉ ባለቤት ቅዱስ አምላካችን እግዚአብሔር ሆይ በበደላችን በኃጢአታችን ደግሞም ሳትፈርድብን በዚህ ቅዱስ ስፍራ ስለሰበሰብከን እንደ ኃጢአታችን አይደለ እንደ ቸርነትህ፣ እንደ ክፋታችን አይደለ እንደ አባትነት ፍቅርህ ዛሬ ለደረስንበት ዛሬም ላለንበትም የልጅነትንም ስልጣን ስለሰጠህን ክብርና ምስጋና ውዳሴና አምልኮት ለአንተ ለአምላካችን ይሆን። ክቡራን አባቶቼ በዚህ ታላቅ ስፍራ ላይ የእግዚአብሔርን አደራ ይዛችሁ የቆማችሁ አባቶቼ ካህናት፣ መምህራነ ወንጌል እግዚአብሔርን እያገለገላችሁ ያላችሁ በእውነት ብርዱንም ልዩ ልዩ ነገር ታግሳችሁ አዲሱ ነገር ሳይስባችሁ ከእግዚአብሔር ሐሳብ ጋር የእግዚአብሔር ሐሳብ ይበልጣል ብላችሁ የእናቴ የቤተ ክርስቲያን ልጆች መምህራነ ወንጌል ክቡር መምህራችን ወንድማችን መምህር ሳሙኤል፣ ክቡር መምህራችን ወንድማችን የመጽሐፉ ሊቅ መምህር ኢሳይያስ፣ ክቡራን ሊቃውንተ ቤተ ክርስቲያን በዚህ ሐሳብ ላይ የእግዚአብሔርን አገልግሎት ለመፈጸም የመጣኸው ክቡር ወንድሜ ብዙ ኪሎ ሜትር አቋርጦ የመጣኸው ዘማሪ ዲያቆን ሞገስ፣ በዚህ ሐሳብ ላይ እግዚአብሔር የዘላለም አምላክ ነው፣ እምነታችንም አባቶች ያስቀምጡልን ነው ብላችሁ ያላችሁ የጸናችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናት ጭምር በአምላካችን በመድኃኒታችን በኢየሱስ ክርስቶስ የዛሬው ዕለት የቀን ሙሽሮች ለዘላለም መንግሥቱን ለመውረስ ቅዱስ ሥጋውን የተቀበላችሁ እንኳን ደስ አላችሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን ቀረባችሁ? አይዟችሁ፣ ግድ የለም እግዚአብሔር ይመስገን በሉ። እንደምን አደራችሁ? አዎ ነጻ ሁኑ እንጂ አይዟችሁ። እንደምን አደራችሁ? ማን አደረሰ? እዚህ ያደረሰን ማን ነው? እግዚአብሔር ስሙ የተመሰገነ ይሁን። እናታችን አማላጃችን ንጽሕተ ንጹሐን ጥላ ከለላችን ሞገሳችን ምልጃዋና እናትነት ፍቅሯ ከሁላችን ጋር ይሁን። እንደ እግዚአብሔር በጎ ፈቃድ ዛሬ እንግዶች ስለሆን ነው እንጂ ከኛ በተሻለ ማስተማር የሚችሉ መምህራችን ፕሮግራም እየመሩ ያሉ እናንተውን በዚህ ሐሳብ ላይ እንድትጸኑ ዋጋ ከሚከፍሉት መካከል አንዱ ተጠቃሽ መምህር ናቸው። መቼስ ያው ቤተ ክርስቲያን ልምዷ ስለሆነ እንግዳ ማስተናገድ ለእንግዶች ተብሎ ስፍራ ስለተሰጠ ነው እንጂ ከኛ በላይ ብዙ ማስተማር የሚችሉ አባቶች አሉ። እግዚአብሔር ዕድሜውንና ጊዜውን ሰጥቶ እነሱ ደግሞ ቤተ ክርስቲያኗን የበለጠ ወደሚፈለገው ዓላማ አድርሰው ልጆች ተክተው እንዲያልፉ የእናንተም ጸሎት የቤተ ክርስቲያን ምልጃ ከሁላችን ጋር ሆኖ ይርዳል። ማን ያስተምረን? ማን ያስተምረን? ትንሽ ሰው ነው ያላችሁት። እናንተም ድምፃችሁን ቀንሳችሁት እንዴት ይሆናል? ማን ያስተምረን? ጌታ ሆይ በሉ እስኪ፣ አስተምረን በሉት። ወገኖች እግዚአብሔር ካላስተማረ ከባድ ነው። እግዚአብሔር ሲያስተምር ፍሬ ማፍራት እንችላለን። እግዚአብሔር ካላስተማረ፣ ሰው ካስተማረ ግን ዝም ብለን በከንቱ ነው የምንጨርሰው። እግዚአብሔር ሲያስተምር የሚያስፈልገን ምን እንደሆነ ያውቃል። እግዚአብሔር ስለሚያውቅ የሚጠቅመንና የሚረባንን ማለት ነው። ቅዱስ ኢሳይያስ በረከቱ ይደርብንና የሚጠቅማችሁንና የሚረባችሁን ነገር እኔ እሰጣችኋለሁ ደግሞ ማስተምራችኋለሁ። አያችሁ፣ የሚረባ ደግሞም የሚጠቅም ነገር እግዚአብሔር ሲያስተምር ከእግዚአብሔር ቃል ይገኛል። እግዚአብሔር ካላስተማረ፣ እኛ ካስተማርን ግን ምንም እርባና የለውም። ለዚህ ነው ልምድ አይደለም እግዚአብሔር ያስተምር የምንለው ያለ ምክንያት እንዳይመስላችሁ። እግዚአብሔር ይናገር የምንለው እንዲሁ ዝም ብሎ መነገር ስላለበት አይደለም። እግዚአብሔር ሲያስተምር ትንሾች ክርስቲያኖች እየበዙ ይሄዳሉ። እግዚአብሔር ሲያስተምር
የተሰበሩ ልቦች ይጠገናሉ። እግዚአብሔር ሲያስተምር ዘመድ የሌላቸው በብቸኝነት ውስጥ ያሉ ሰዎች እግዚአብሔር አለኝታቸው ስለሆነ ወደ ቅዱስ ሥጋው ለመቅረብ ይዘጋጃሉ። እግዚአብሔር ሲያስተምር ይጸናሉ። ከክርስቲያኖች ጋር ኅብረት ያደርጋሉ። እምነታቸውን አጠንክረው ይይዛሉና አምላካችን አስተምሮን እንድንሄድ የእመቤታችን ጸሎትና ምልጃ በረከት ከሁላችን ጋር ይሁን። የማቴዎስ ወንጌል ምዕራፍ 21 ቁጥር 18 ላይ ቅድም በቅዳሴ እንደሰማችሁት አባቶቻችን የዛሬውን ዕለት ማዕከል አድርገው ቤተ ክርስቲያን የራሷ የሆነ መስፈርት ስላላት፣ የራሷ የሆነ የምታስተምርበት ዘዴ ስላላት፣ የራሷ የሆነ የተሰራ ስርዓት ስላላት ከዛ ስርዓት አንጽራ ሰማዕታት እንዴት እንደጸኑ፣ ፍሬያቸው ምን እንደሚመስል፣ ሐዋርያት እንዴት እንደተጋደሉ፣ የተጋደሉለትም ዓላማ ምን እንደሆነ፣ ክርስቲያኖች እንዴት ዋጋ እንደከፈሉ፣ በየምድረ በዳውና በየገጠሩ ውስጥ ሲኖሩ እንዴት አይነት ሕይወትና መንገድ መያዝ እንዳለባቸው እየጠቀሰች ታስተምራለች ማለት ነው። ስለዚህ ዛሬ አባቶቻችን በቅዳሴው ካስተማሩ ወንጌላዊ ቅዱስ ማቴዎስ ከወንጌላውያን መካከል ያስተማረውንና የተናገረውን የእግዚአብሔርን ቃል ይዘው አስተምረውናል። ዛሬም በሱ ሐሳብ ላይ እንማራለን። እግዚአብሔር መንፈስ ቅዱስ ይርዳል። ቃሉ የእግዚአብሔር ቃል ነው። ቃሉን ደግሞ ከእግዚአብሔር ተልከው ከጻፉት ካስተማሩትና ከዘረዘሩት መካከል ተጠቃሹ የሚሆነው ቅዱስ ማቴዎስ ነው። ቅዱስ ማቴዎስ በዚህ ዓለም ዕውቀትና ፍልስፍና የመንግስትን ግብር ይሰበስብ የነበረ ቀራጭ ነው ተብሎ ነው የሚታወቀው በመጽሐፍ ቅዱስ ላይ። ነገር ግን ከቀራጭነቱ ወጥቶ አሁን ይሄ የሚያልፈው ዓለም የምትሰራው ስራ ያንተ አይደለም አለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። አንተ ልትሰራው የሚገባው ነገር የነፍስን ነገር ሊሆን ዘንድ፣ ሰማያዊ ነገር ይሆን ዘንድ አሁን አንተንም እያሰሩ ያሉ፣ አንተንም ያሰማሩ፣ አንተም የምትሰራላቸው የጊዜ ገደብ ይይዛችኋል። ነገር ግን የጊዜ ገደብ የማይይዘው እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር፣ ያ ቅድመ ዓለም ንጉሥ የሆነው የአንተ አምላክ እኔ ነኝ፣ የአብርሃም አምላክ እኔ ነኝ፣ የድንግል ማርያም ልጅ እኔ ነኝ። ለእኔ ከሠራህ እኔ ከአንተ ጋር እሆናለሁ፣ ለእኔ ካገለገልህ አንተ ከእኔ ጋር ትሆናለህ፣ እኔን ካመንከኝ እኔ ከአንተ ጋር ሆኜ የማታልፈውን መንግሥት እሰጥሃለሁ ተብሎ ተነግሮት የመጣ አገልጋይ ነው። ተነግሮት ነው የተነገረው። እንደው ዝም ብሎ በተራ ንግግር አይደለም። ዓለምን የፈጠረው የድንግል ማርያም ልጅ ሆነው የኔና የእናንተ አምላክ ኢየሱስ ክርስቶስ ነው የነገረው። አገልጋይ እንዲሆን፣ እግዚአብሔርን እንዲያምነው፣ ለእርሱም ምስክር እንዲሆን፣ ይህ ዓለም እንደሚያልፍ ያመነው እግዚአብሔር ግን የማያልፍ ለዘላለም አምላክ ስለመሆኑ እሱን ተስፋ ካደረገ ይህ ዓለም ቢሞላም ቢጎድልም ዓለም አንድ ቀን የሚቆም ስለሆነ የማያልፍ አምላክ አለኝ ብለህ አሁን ከዚህኛው ግብር ይልቅ የማያልፍ የማይነጥብ ግብር ትሰበስባለህ። የማይቆሽሽ ሕያው የሆነ ስራ ትሰራለህ። እሱም ወንጌል መስበክ። ይህንን ሰምቶ ከመጣ በኋላ የተናገረው የእግዚአብሔር ቃል ነው ማለት ነው። ወገኖቼ ዛሬ ቃሉ ለእኔና ለእናንተ በዚች ኮረብታ ላይ፣ በዚች ተራራ ላይ፣ በዚች ቅዱስ ስፍራ ላይ በጽዮን ከተማ ላይ ለተሰበሰብን የሚነገረው የእግዚአብሔር ቃል ነው። የምናገኘውስ ከወንጌሉ ምንድን ነው ብላችሁ ከጠየቃችሁ እንደ ቅዱስ ማቴዎስ የማያልፈውን መንግስት መውረስ ነው። እየሰማችሁኝ ነው? እየሰማችሁኝ ነው ወይ? አሁን እዚህ ያላችሁት ክርስቲያኖች ሕይወት አላችሁ በላይ በሰማይ። እናንተ ብቻችንን ያለ ነው። እንዴት ነው እዚህ ሁሉም ጥሎን ከተማ ገብቷል፣ ትንሾች ነን እንዴት እንሆናለን እያላችሁ ይሆናል። የሚጠብቃችሁ እግዚአብሔር አብሯችሁ አለ። የሚጠብቃችሁ እግዚአብሔር መንግስተ ሰማያትን አዘጋጅቶ እየጠበቃችሁ ነው። ከጸናችሁ፣ እምነታችሁን አጠንከራችሁ ከያዛችሁ፣ ቅዱስ ሥጋውን ከበላችሁ፣ ክቡር ደሙን ከጠጣችሁ፣ በቅዱሳን አማላጅነት የቀደመችውን አባቶቻችሁ የሰጧችሁን የማትለወጠውን ሃይማኖታችሁን አጽንታችሁ ከቆማችሁ የሚጠብቃችሁ የምትወርሱት የምታገኙት ቤት በሰማይ አለ። የማይፈርስ ቤት፣ ውሃ የማይወስደው፣ ጎርፍ የማይወስደው፣ ዝናብ የማይወስደው፣ መብረቅ የማይመታው፣ ክረምቱ ሲመጣም ክረምቱን ሲቀር የማይፈራረቅ ሕያው የሆነ ቤት
አለ በሰማይ። ክርስቲያኖች የሚወርሱት እሱ ነው። የወንጌሉ ዓላማ፣ የቤተ ክርስቲያን ዓላማ፣ የቅኔው ዓላማ፣ የእግዚአብሔር ዓላማ፣ የእኛ የቤተ ክርስቲያን ልጆች ዓላማችን በላይ የምንጠብቃትን ተዋህዶ ሃይማኖታችንን ጠንክረን ከያዝናት ተስፋ የምናደርጋት ቤት አለች። አይዟችሁ ወገኖች ጽኑ። እና ቅዱስ ማቴዎስ በረከቱ ከሁላችን ጋር ይሁንና ምን አላቸው? እንደዚህ ይላል። በለስ በምሳሌ የተነገረ የሰው ልጅ ሕይወት ነው። በስነ መለኮት እይታ በለስ ተብሎ ነው የተገለጸው። ሊቁም ቅድም እያነበቡት እያለ ሰምተናቸዋል። በመንገድም አጠገብ ሳለ አይቶም ወደ እርሷ መጣ፣ ቅጠሏን ብቻ በቀር ምንም አላገኘባትም ነበር። በለሷን ነው እንግዲህ በለስ የተባለ ተክል አለ። እዚህ አካባቢ ወይራ አለ፣ ጽድ አለ። በጣም እድሜ ጠገብ የሆኑ ዛፎች አሉ። እነዚህ ዛፎች ፍሬያቸውን አፍርተዋል። ፍሬያቸው ምንድን ነው? ዋናው ዓላማቸው አጸዱ ላይ የመጣውን ሕዝብ ከፀሐይ መከለል ነው። ይሄ ፍሬ ነው። የሰማችሁ ነው። እዚህ መጥታችሁ ስትቀመጡ ጸሎት ስታደርጉ ፀሐዩ ሲበረታ ጠጋ ብላችሁ ለመጸለይ፣ ፀሐይ ሲመጣ ሐሩሩ ሲመጣ ከባድ ሲሆን ጠጋ ብሎ ለመጸለይ፣ እንደገናም ደግሞ ልምላሜው እያየን ሕይወትን እንድንማርበት ወንጌል የሰው ልጅ ወንጌልን የተማረ ክርስቲያን አጸድ ላይ የተተከለ ተክልን ይመስላል። ዝናቡ ሲወርድበት ፍሬው ያፈራል፣ ያለመልማል፣ አይደርቅም። ምክንያቱም ውሃውን እየተመገበ ስለሆነ። አሁን እኒህ ዛፎች ስትመለከቷቸው አምረዋል፣ ጎምርተዋል፣ ፍሬያቸው አልረገፈም፣ ደም ግባታቸው ደስ ይላል። ዝቅ ብላችሁ መሬቷን ስትመለከቷት ሳር ቆጥቁጣለች። የምትመለከቷት ደም ግባቷን እየሰጠች ነው። ክርስቲያንም እንደዚህ ነው። ንስሐ ሲገባ እምነቱን ሲሰማ ወንጌል ሲማር እንደ ሳሩ እያቆጠቆጠ ይሄዳል፣ እያማረ ይሄዳል። የመላእክትን ዝማሬ ይሰማል፣ የእግዚአብሔርን ፍቅር ይሰማል። ድንግል ማርያም አብራው ትሆናለች። አማላጄ እያለ ሲጸልይ ድንግል ሆይ ቅድስት ሆይ ፍሬ እንዳፈራ እርጅኝ፣ ፍሬ ልጅሽን ደግሞ የማኅፀንሽን ፍሬ ክርስቶስን እንድበላው ደሙን እንድጠጣ የአባቶችን መንገድ እንድከተል ፍሬ ደግሞ የለመለመ መስክ ሆኖ እንዲታይብኝ መልካም መሬት እንድሆን አማልጅኝ እያለ በዚህ በዙሪያውን እንዳሉት ተክሎች እሱን የመሰለ ይሆናል ማለት ነው። እና በዛ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እስራኤልን ነው መስሎ የተናገረው። በእስራኤላውያን ወይንም ደግሞ ክርስቲያኖች በቀደመው የነበሩ ክርስቲያኖች አያቸው። በለሷን ተመለከታት። በለስ ሕይወታቸውን ተመለከተ። ሲመለከታቸው ፍሬ የሌላቸው ሆነ፣ ምግባር የሌላቸው ሆነ። ኮምጣጣ ፍሬ ያፈሩበት ምን አይነት ነው? ዘረኝነት የሆነ እግዚአብሔርን የማይፈራ እንደው ዝም ብሎ ግብርናውን ብቻ የሚያርስ እንደው ዝም ብሎ እምነቱን የማያውቅ አንዳንድ ጊዜ እንደው በገበሬው ቋንቋ ላውራው ብዬ ነው። የገበሬ ልጅ ስለሆነ ይገባኛል። ያልታረሰ እርሻ፣ ያልተገመሰ እርሻ፣ ያልለሰለሰ እርሻ፣ ሰርዶ ያልተነቀለ እርሻ ገበሬዎች ፍሬ አይሰጥም። ክርስቲያንም ይታረሳል፣ ይገመሳል። በምን? በአባቶቹ ትምህርት፣ በወንጌል ትምህርት። እንዲህም ማለት የገበሬው እርሻ ካልተገመሰ የመጀመሪያው ሲታረስ መገመስ ነው አይደለም የሚባለው? ያኔ ካልተገመሰ ወደ ሁለተኛው አለስልሶ አልሞ ለማረስ አይቻልም። ንስሐ ያልገባ ክርስቲያን ያልተገመሰ እርሻ ነው፣ ያልታረሰ እርሻ ነው። ፍሬ ቢዘራበት አያበቅልም። ንስሐ አባት አላችሁ? ንስሐ አባት አላችሁ? ንስሐ አባት ያልያዘ አለ? የለም ማለት እግዚአብሔር ይመስገን። ሰሜኑ እንኳን በዚህ በጣም ጥሩ ነው። ንስሐ ስትገቡ ፍሬ ለማፍራት እያቆጠቆጣችሁ ነው። እንደገና ደግሞ ገበሬው እንደው እናቶችም ስለምታውቁት የመጀመሪያ መፍጨት አለ፣ መሰለቅ አለ አይደለም እኮ እንደዛ። የገበሬ ልጅ ስለሆንኩ ነው። መጀመሪያ ይፈጫል፣ ጥሬው እንደ ግርድፉ ይባላል። ግርድፉ እንደገና ይቀለቀልና ከዱቄቱ ጋር እንደገና ይፈጫል፣ የበለጠ ይልማል ማለት ይሰለቃል። አያችሁ፣ ንስሐ የገባ ክርስቲያን ይፈጫል። ከዛ በኋላ ምን ያደርጋል? ቅዱስ ሥጋውን ለመቀበል ወንጌሉ ሲዘራበት፣ ወንጌሉን ሲማር የተሻለ እንጀራ ሆኖ ይወጣል ማለት ነው። እንደገና ደግሞ አብሲቱ ይጣላል አይደል? ውሃ አፍልታችሁ ትንሽ እንደው ለውኮ የሚሆን ሽሮዋን ጠብ ምንድነው የሚባለው እርሾ ጠብ አድርጋችሁበት የሆነ ነገር እንጀራው የሆነ ነገር እንዲሆን ይደረጋል። አያችሁ፣ እንጀራው ሲጋገር ፍሬያማ ይሆን ጥሩ እንጀራ ይሆናል። አይኑ የሚታይ ይሆናል። ሲበላም የሚጣፍጥ ይሆናል። አንዳንድ እንጀራ ለቡኮ ማርማር እንጀራ ቡኮ
የሰው እንጀራ ይጋግራል እንዴ? ወንጌል እንዲህ ነው ጠባዩ። ምክንያቱም ከእናንተ ጋር ካልተገናኘን በእናንተ ነገር መጥተን ካልነገርናችሁ አትረዱንም። እና ያ ጥሩ እንጀራ እንደሚጋገረው ሁሉ ንስሐ አባት ያለው ንስሐ የተቀበለ ወደ ወንጌሉ የመጣ እግዚአብሔርን የሰማ ቅዱስ ሥጋውን የተመገበ ክርስቲያን እግዚአብሔር መንግሥቱን ለመውረስ አለስልሶ እንደተሰራ ጥሩ ሴት እንደሰራችው እንጀራ ነው የሚሆነው። ጥሩ ሴት የሰራችው እንጀራና ጥሩ ሴት የሰራችው ወጥ ውጤት ይኖረዋል። ጥሩ ይሆን፣ ሲመገቡት ይጣፍጣል። ክርስቶስም ከኛ ጋር ሲሆን ፍሬያችንን ሊቀበል መንግሥቱን ሊያወርሰን ሲመጣ የጣፈጠ እንጀራ ጋግራ ለእንግዳ እንደምታቀርብ ክርስቲያን ደስ ብሏት እንደምታቀርብ እንጀራና ወጥ እንዳላት ሴት ሁለት ሲያገኝ እግዚአብሔር ደስ ይለዋል። ገበሬውም ደግሞ ቢሆን ጥሩ እርሻውን አለስልሶ አርሶ ደግሞም ፍሬያማ ሆኖ ክረምቱ ደግሞ ሲጥልበት ፍሬው እያፈራ እየጎመራ እያደገ ጥሩ ምርት እንደሚሰበሰበው ሁሉ ልክ ክርስቲያኑም እንደዚህ የእግዚአብሔርን ቃል ሰምቶ እምነት አጠንክሮ ይዞ ሳይቀይር እምነቱ ሳይለውጥ እምነቱ አዲስ ነገር መጣ ብሎ ሳይሄድ ለጊዜያዊ ጥቅም ብሎ ዘላለማዊ ሕይወቱን ሳያበላሽ ከእግዚአብሔር ጋር ከጸና ፍሬውን ይሰበስባል። ወገኖቼ ፍሬውን ይሰበስባል። እነዚህ ሰዎች ግን ፍሬ አጣባቸው። በለሷ ግን ፍሬ አጣባት። ያለሰለሰች እርሻ ሆና ተገኘች። ፍሬ አልባ ቅጠል ብቻ ሆና ተገኘች። እግዚአብሔር ቅጠል ብቻ ከሆነ ሕይወት ይጠብቃል። አንዳንድ ጊዜ ማሽላው ጎምርቶ ፍሬ ባያፈራ ባይወልድ፣ ጤፉ ታርሞ ተነቅሎለት ገብሱ ተኮትኩቶ ታርሞለት ፍሬን ባይሰጠን፣ አጃው ሁሉ አድጎ ስንዴው ጎምርቶ ባቄላው ሁሉ አብቦ የመጨረሻውን ግን ሰብል የሚፈለግበትን ፍሬ ካልሰጠ ገበሬው በከንቱ ይደክማል። ክርስቲያንም መጨረሻውን ቅዱስ ሥጋውን ካልተቀበለ፣ መጨረሻ እምነቱን ካላጠነከረ፣ መጨረሻ የአባቶቹ ልጅ ሆኖ ካልተገኘ፣ የድንግል ማርያም ልጅነቱን ቀይሮ ሌላ እምነት ከተከተለ እንደ በለሷ ጉምሩክ ቅጠል ብቻ ሆኖ ይታያል። እና እግዚአብሔር ቅጠል ብቻ ሆነን እንዳንቀር ወደ ፍሬነት እንዲያሳድገን ቸርነቱ ትርዳ። እና ወገኖቼ ይቀጥልና ምን አለ? አያትን በለሷን ቅጠልን ብቻ ሆና ቀረች፣ ምንም አላገኘባትም፣ ለዘላለም ፍሬም ደግሞ አይገኝብሽ አላት ይላል። እግዚአብሔር ከዚህ ይጠብቃችሁ። አሁን ብዙዎቹ ከተዋህዶ ሃይማኖታቸው የወጡብናሉ ወገኖች። እምነታቸውን ለይተው የሄዱ ብዙ አሉ። ሰንበት ተማሪ የነበሩ ዝማሬያቸውን ያቆሙ አሉ። በተለይ ወጣቶች ከኋላ ስሙ፣ ብዙ ኃላፊነት አለባቸው። ወጣቶቹ ብዙ ስራ ይጠበቅባቸዋል። እነዚህ እናቶች ትላንትና እንደናንተ ልጆች ነበሩ። እኔ ትላንትና እንደነዚህ ህፃናት ነበርኩ። ዛሬ እንግዲህ ወደ ግማሽ ዕድሜ እየደረስኩ ይሆን? የራስህን አበዛኸው እንዳትሉኝ እንጂ እየሄድን ነው እኮ። እውነቴን እየሄድን ነው። ልጅነት አይመጣም ከዚህ በኋላ። ነገ አባት ልንሆን ነው። ምንድን ነው ያዘጋጀ ነው? ምንድን ነው የተካነው ልጅ? እናንተስ ምንድን ነው የተካችሁት ልጅ? እኔ በታሪክ ሰማ ነበር። እዚህ ደብር ላይ በጣም ትልቅ ሰዎች ነበሩ። እዚህ ዙሪያው ላይ እንኳን በዚሁ አረብ አባውራ ነበረ። አሁንም እንዲህ ዝም ካልሰራን ነበር ይቀጥላል። ክርስቲያኖች ዘማዶ እኮ ነበሩ ቤተክርስቲያናቸው እንዳይባል ነው እኛም የመጣ ነው። አሁን እንድጠነክሩ ነው። ልጆቻችሁን እንድታስተምሩ ነው። ሰንበት ትምህርት ቤት አስገብታችሁ ዲያቆናት እንዲሆኑ ካህናት እንዲሆኑ ነው። እንድታግዟቸው ነው። ደግሞ አባቶቻችሁን አለንላችሁ አባቶቻችን፣ አይዟችሁ፣ ጠንክሩ፣ እምነታችንን ይዘን እንጠነክራለን፣ እግዚአብሔር አብረን አለ እንድትሉም ጭምር ነው። ቅጠል ማለት ይሄ ነው። እንደው አይዞህ የማይል እምነቱን የማያሳድግ ንስሐ የማይገባ የተጎዳችውን ቤተክርስቲያን እየዞረ አለሁልሽ እናቴ የማይል ታውቃላችሁ። እናታችን ቤተክርስቲያን እናት ናት። እናት ታውቃላችሁ፣ እየተራበች ነው የምታበላው። አንጀቷን አስራ ነው ልጆቿን የምታሳድገው። እናት ለልጆቿ የምትሰጠው ካነሳት እሷ እየተራበች ልጆቿን ታበላለች። እናቴ ቤተ ክርስቲያን እየተገፋች ቅዱስ ሥጋውን ትሰጣለች። እየተከተለች መከራ እየጸናባት የወላድ መካን እየሆነች ልጅ እያጣች አንዳንዱም ሌላውን እምነት እየቀየረባት አስተምራ ፊደል ቀርጻ ጥበብ ሰጥታ ትልቅ ሰው ካደረገች በኋላ ስራ ሰጥታ ትልቅ ነገር ከያዘ በኋላ ከተማ ይገባባታል ልጇ። አሳድጌ ምን ነው መካን ሆንኩኝ ትላለች እናት። ምን ነው ጧሪ አጣሁኝ ትላለች። አንዳንድ አባቶች ልጆቻቸውን አሳድገው አስተምረው የሚያርስላቸው አጥተው እየተንገላቱ ወድቀው እንደሚገኙት
እንጀራ ጋግሮ የሚያቀርብላቸው የጎበጡ እናቶች አጋዥ እንደሌላቸው ቤተ ክርስቲያንም እንደዚህ ብቻዋን እየቀረች ነው። ብቻዋን እየቀረች ነው። እናቶቼ አዲስ ነገር ፈላጊ ሆነናል። እኛ ጥቅመኞችና ክፋተኞች ሆነናል። እኛ መድኃኔ ዓለምን ያህል ትልቅ አምላክ ቅዱስ ሥጋውን ቆርሶልን የሾህ አክሊል ደፍቶልን ርቃኑን ሆኖልን ደሙን አፍስሶልን፣ እኛ ግን ምንም አይመስልንም። አዲስ እምነት ስናገኝ እንሄዳለን። ጥቅም የሚገኝበት ነገር ሲሆን እንኮበልላለን፣ እንጠላዋለን፣ እንተዋለን፣ እንረሳዋለን። በየከተማው እኮ ብዙ የተማሩ ልጆች አላት ቤተክርስቲያን። አቀበቱ ቁልቁለቱ ስለሚያዳግት ግን ስለሚያደክም የለም ግን እዚህ አይመጣም ማለት ወደ ከተማ ለመግባት ነው የሚሄደው። እናት እንዴት ተተጣ ትታየ ጫካ ላይ እንዴት እናት ብቻዋን ትቀራለች? የሚያስተዳድራት የሌለ አብራ የሚያወራት የሌለ እንዴት ብቻዋን ትቀራለች? እናት እያልኳችሁ ያለሁት እናት ቤተክርስቲያናችሁን ነው ወገኖቼ፣ የእግዚአብሔር ቤተሰቦች። እናየና እኔ እኮ ዋጋ ከፍዬብሽ ነበር አንቺ በለስ አላት። እኔ እኮ ደም አፍስሼ ነበረ፣ በጎ ፍሬ እንድታፈሪ ደግሞ ለአንቺ የሚሆነውን ሁሉ አድርጌ ነበር። አንቺ ግን የምፈልገውን ፍሬ አልሰጠሽኝም፣ ቅጠል ብቻ ሆነሻልና ለዘላለም ደግሞ አሁን ፍሬ አይገኝብሽ አላት። ይሄ እርግማን ነው በእውነት። ተመለሱ ብሎን መክሮን አንመለስ ብለን ከቀረን፣ ንስሐ ግቡ ብሎን እግዚአብሔር እድል ሰጥቶ ንስሐ ሳንገባ ከቀረን እግዚአብሔር የመጨረሻውን ጊዜ ከኛ ይለያል። ደግሞስ እግዚአብሔር ከሌለን ምን እናደርጋለን? ዮሐንስ ወንጌላዊው ምዕራፍ 15:5 ላይ ያለ እኔ አንዳችም ነገር ልታደርጉ አትችሉም እኮ አለን አምላካችን። ያለ እርሱ ምን አለ? ታርሶ ፍሬ ማፍራት እግዚአብሔር ጋር፣ አረሙን አርሞ ፍሬ መሰብሰብ እግዚአብሔር ጋር፣ ፈጭቶ አብኩቶ እንጀራ አድርጎ ለመስጠት እግዚአብሔር ጋር፣ ልጅ ወልዶ ለማሳደግ እግዚአብሔር ጋር፣ ፊደሉን ቆጥሮ ጥበበኛ ለመሆን ከእግዚአብሔር ጋር ስንሆን ያለዛ ውጤት አይኖርም። አሁን እኮ የወለድናቸው ልጆች ጴንጤ እየሆኑ ነው ጎበዝ። እናቱን የሚያከብር የት አለ? አባቱን የሚያከብር የት አለ? ታሪክ የሚጠብቅ የት አለ? የሚጾም የት አለ? ጀምራቸው ይላል። ጾም ሲመጣ እኔ ምን ቄስ አልገደልኩ ይላል። የቄስ ጾም ነው እንጂ ምን አገባኝ እኔ። ለራሳቸው ቄስ ምንድን ነው ወደ ያለበት ጎበዝ? እኛን ለማስተማር እኮ ነው እነዚህ አባቶች እየደከሙ ያሉት። የካህናቱ ጾም እኮ ፈለጋቸውን ፈለግ አድርገን፣ መንገዳቸውን መንገድ አድርገን፣ ጾማቸውን ጾም አድርገን፣ ብረት አድርገን እንድንቆም እኮ ነው ዓላማው። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና በገዳመ ቆሮንቶስ ሄዶ ባረከልን፣ ቀደስ ምን አለ? ጾሜ የእናንተ ጾም ነው፣ ጸሎቴ የእናንተ ጸሎት ነው፣ ጉዞዬ የእናንተ ጉዞ ነው። እናንተ ደግሞ እናንተ ልጆቼ ናችሁ፣ እኔ አባታችሁ ነኝ። ለዚህ አይደል በሰማያት የምትኖር አባታችን ሆይ ብለን የምንዘምርለት የምንጸልየው? ለዚህ እኮ በሰማይ የምትኖር አባታችን ሆይ፣ አባታችን ስለሆነ እርሱ ጾመልን እንጾም ዘንድ፣ እርሱ ጸለየ እንጸልይ ዘንድ፣ እርሱ ወደ ተራራ ወጣ፣ ወደ ገዳሙ ወደ ቤተ ክርስቲያኑ እንጓዝ ዘንድ። ተራራ ከባድ መንገድ አለ፣ ድካም አለ። የድካም ጉዞ ክርስትና ሕይወት አለባችሁና ፍሬ እንዳታፈሩ እግራችሁ እንዳትቀሩ በጾም በጸሎት ወደ ተራራ ውጡ፣ ወደ ከፍታ ውጡ። ተራራ ታውቃላችሁ አይደል? ከፍታ ላይ ሆኖ ነው የሚታየው። በጾም በጸሎት የበረታ ክርስቲያን ከፍታውን ሰማያዊውን ዓለም ያያል፣ መንግስተ ሰማያትን ያያል ነው የምላችሁ። በሌላ አነጋገር የእምነት ውጤቱን የመንግስተ ሰማያትን ፍሬ ያገኛል። እሷን እንድታገኙ እግዚአብሔር ይርዳችሁ፣ አይዟችሁ። ደግሞ እግዚአብሔር እሷን ነው ያዘጋጀልን። እመቤታችን ድንግል ማርያም ያን ሁሉ መከራ የከፈለችው፣ ያን ሁሉ ስደት የተሰደደችው፣ የአስራት ልጆቿ እንድንሆን የሆነችው ያን ሁሉ ስቃይ እኛ የልጇን መንግስት እንድንወርስ ነው። የልጇን መንግስት እንድንወርስ ነው። ስለዚህ በለሷ ፍሬ ያልተገኘባትም። ይቺ ፍሬ ያልተገኘባት በለስ ማን ነበረች? የማቴዎስ ወንጌል ምዕራፍ 3 ቁጥር 3 ላይ ወደ ኋላ ተመልሳችሁ መጽሐፍ ቅዱሳችሁን እንድታዩ ማስታወሻ የምትይዙም ካላችሁ ብትይዙ በጎ ነው የሚሆነው። ቁጥር 4 ላይ እንዲህ ይላል። ማቴዎስ ወንጌል ምዕራፍ 3 ቁጥር 4 ላይ ቁጥር 3 ላይ በነቢዩ በኢሳይያስም የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ ላይ የሚጮህ ሰው ድምፅ የተባለለትም ይህ ነውና፣ ራሱም ዮሐንስ የግመል ጠጉርን ለብሶ ነበረ፣ በወንበርም ጠፍር የሚታጠቅ ነበረ፣ ምግቡም ደግሞ አንበጣ ነበረ፣ የበረሃም ማር ይበላ ነበረ። ነገር ግን ኢየሩሳሌማውያን ወይንም ደግሞ እስራኤላውያን ሲያያቸው
ትኩር ብሎ ሲመለከታቸው እኛ የአብርሃም ልጆች ነን፣ እኛ የአብርሃም ወገኖች ነን፣ እኛ ከአብርሃም ጋር ነው ያለነው እያሉ ቁጥር 8 ላይ ስታዩ እንዲህ ይላል፣ እንግዲህ ለንስሐ የሚገባ ፍሬ አድርጉ፣ በልባችሁ አብርሃም አባት አለን የምትሉበት መንገድ አብቅቷል። የአብርሃም ልጆች ከሆናችሁ የአብርሃምን መንገድ አድርጉ። የንስሐ ፍሬ ግን አፍሯል። የንስሐ ፍሬ ምን አይነት ነው? ቅዱስ ሥጋውን የሚያስቀብል ነው። የንስሐ ፍሬ ምን አይነት ነው? ወደ እግዚአብሔር የሚያደርስ ነው። የንስሐ ፍሬ የተጣላ ማንነቱ ጋር የሚታረቅ ነው። እርግጠኛ ነኝ ብዙ የተጣላ ሰው ይኖራል። ጸባችን ራሱ ሳሬን አበላህብኝ ይሆናል። እንደው ግምት ማሽላዬን አስረገጥክብኝ፣ ጤፌን አስበላህብኝ አይደል? እንደው በጎች ወደ መሬት ገብተዋል እንዲህ የሚል ጸብ እኮ ነው። ጸቡ ራሱ እኮ ምንም ፍሬ የሚያፈራ አይደለም። እና ወገኖቼ ስለዚህ የንስሐ ፍሬ ለማፍራት የመጀመሪያው ከተጣላናቸው የጎረቤት ወንድሞቻችን ጋር መታረቅ ያስፈልጋል። እግዚአብሔር ታርቆናል። እግዚአብሔር ሲታረቀን ግን ታራቂዎች እንድንሆን እግዚአብሔር ይፈልጋል። የምንታረቅ ሰዎች እንድንሆን እግዚአብሔር ይፈልጋል። ሰማዕቱ ቅዱስ ጊዮርጊስ ያን ሁሉ መጋደል የተጋደለው በመንኮራኩር የተፈጨው ስለ እምነቱ አልክድም የቆመው እነሱ ዛሬ ላንፈጭ እንችላለን። ዛሬ ግን እኛ ሰማዕት የምንሆነው የፍቅር ሰዎች፣ የሰላም ሰዎች፣ የክርስትናውን ሕይወት ከእኛ የሚጠበቀውን ሕይወት መኖር ስንጀምር ጭምር ነው። እና ቅዱስ ዮሐንስ የንስሐ ፍሬ አፍረዋል። እነዚህ ሰዎች ምን አይነት ሕይወት ነበራቸው የሚለውን ወደ ብሉይ ኪዳን ልውሰዳችሁና ትንቢተ ኢሳይያስ ምዕራፍ 5 ቁጥር 1 ጀምራችሁ መጽሐፍ ቅዱስ እናያለን። የእኛ ሕይወት ምን እንደሚመስል የንስሐ ፍሬ አፍረው የተባለው ምን እንደሆነ አምላካችን ኢየሱስ ክርስቶስም ደግሞ ምን እንደተናገረ እሱን እንመለከታለን ማለት ነው። እግዚአብሔር ከሁላችን ጋር ይሆን። ኢሳይያስ ምዕራፍ 5 ትንቢተ ኢሳይያስ ምዕራፍ 5 ቁጥር 2 ጀምራችሁ መጽሐፍ ቅዱስ ስታዩ እንዲህ የሚል ታገኛላችሁ። አሁንስ ስለ ወዳጄና ስለ ወይን ቦታም ቅኔ ምቀኝነት እመኛለሁ። ለወዳጄም ፍሬያማ ኮረብታም ላይ የወይን ቦታ ነበረው። በዙሪያውን ቆፈረ፣ ድንጋዮቹንም ለቅሞ አወጣ፣ ምርጥ የሆነውንም ሐረግ ተከለበት፣ በመካከልም ግንብም ሰራበት፣ ደግሞም የመጠመቂያም ጉድጓድን ማሰበት፣ ወይንም ያፈራ ዘንድ ተማመነ። ዳሩ ግን ኮምጣጣ ፍሬ አፍርቶ ተገኘ። ደህና ናችሁ? ከኔ ጋር መሰላችሁ? እየተቆረጠነሳችሁ እየሰማችሁ ነው። እግዚአብሔር ከሁላችን ጋር ነው። ተጓብተናል። ግን እየሰማችሁ ነው። አይደው ዝም ብዬ ማንበብ ብቻ ሆኗል። ይኸውላችሁ ስትሰሙኝ ነው የሚጠቅመው። በደንብ ስሙኝ ወገኖች። ምናልባት ይህንን ያልሰማ ክርስቲያን ከባድ ነው የሚሆነው። ስሙት እግዚአብሔር። አገልጋዮችን ብንሆን፣ መንፈሳዊ ሰዎችን ብንሆን፣ ቅዳሽን ብንሆን፣ ቅኔ አዋቂ ብንሆን መስማት አለብን። እግዚአብሔር ማለዳ ማለዳ አዲስ ነው ተብሎ የተጻፈ ሁሉ መስማት አለ። ሁላችን ጳጳሱም ቢሆን ይሄንን ካልሰሙ አደጋ አለ። ፓትርያርኩም ቢሆን ይሄንን ካልሰሙ አደጋ አለ። ሰባኪውም ቢሆን ይሄንን ካልሰማ አደጋ አለ። አደጋ እየመጣ ያለው በዚህ ነው። ለቃሉ ቦታ የለንም። ሲጠይቁን ወይ ጥፊ ነው ወይ ቡጢ ነው ያለን የለም። ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ ሲል ቅዱስ መጽሐፍ ምንድነው የምንዘጋጅ? ስሙት። የሰማችሁት ቃል በትክክል ሕይወትን ያድሳል፣ ሕይወትን ያስተካክላል። እና በኢየሩሳሌም ላይ በምሳሌ ነው ይሄ ቃል እየተነገረ ያለው። ይሄ ሁሉ ግንቡ፣ ምሳሌው፣ ቅጥሩ ለሰው ነው። ወይን ምሳሌያቸው ስለሆነ ቅድም እንዳየናቸው እርሻዎቹን፣ ጤፎቹን፣ ይሄ ምንኑን እንዳነሳ ነው ለእስራኤል በምሳሌ መናገር ግድ ሆነበት ለአምላካችን። እና ለባለጸጋው አንድ መሬት ነበረ፣ አንድ እርሻ ነበረ። በዚህ አካባቢ ገበሬው ስለሆናችሁ እርሻ ነበረ። እርሻውንም ደግሞ ወይን ተከለ። ወይን ከተከለ በኋላ ወይኑን በጎን ፍሬ ጥሩ ውጤት ያለውን ተክል ከተከለ በኋላ ሆምጣጣ ፍሬ ግን አፍርቶ ተገኘዋል። የሰው ልጅ ሕይወት ነው። ክርስቲያን አድርጊያችሁ ነበረ ነው። ምን አድርጎ? በአብና በወልድ በመንፈስ ቅዱስ አብረን ልጆቹ ሁነን ነበር። ቅዱስ ሥጋውን ተመግበን ክቡር ደሙን ጠጥተን፣ ግን ምግባራችንን ሲያየው እንደው በዝሙት የቀለጠ ሕይወት፣ ከዛም ጋራ ዝም ብሎ የሚዘሙት፣ ከዛም ጋራ የሚወድቅ፣ ከዛም ጋራ እምነቱን የሚቀይር፣ ከዛም ጋራ ሌላ ነገር ሲያይ የሚሄድ፣ በዚህ ዛፉ የሚሰግድ፣ እንደው ድንጋይ የሚያመልክ ክርስቲያኖች ሆነው ተፈጥረው ግን በአብ በወልድ በመንፈስ ቅዱስ የሚያምኑ አልሆነ ሆነ። እኔ እኮ ለእናንተ ድንጋዩን ለቅሜ ነበረ። ድንጋይ ታውቃላችሁ
እንደው መንገዱን ሲዘጋ ድንጋይ ይለቀማል። እርሻም ላይ ካለ እርሻውንም አያሳረሰም። ሞፈሩም እንደው ቀንበሩም አይገባም ወደ መሬቱ ወደ እርሻው። ምክንያቱም ምን ስላለ? ድንጋዩ። ስለዚህ ከመጥመዳችን በፊት ምንድነው የምናደርገው? ድንጋይ ነው የምንለቅመው። ድንጋይ ነው የሚለቀመው። ድንጋዩ ከተለቀመ በኋላ ለማረስም ለማለስለስም ደግሞ ፍሬ ይኖረዋል ማለት ነው። እና ድንጋይ ሕይወታችሁን ለቅሞ ነበረ። ይህ ድንጋይ እንዴት መጣ? በመጀመሪያው በአዳም ምክንያት የማይበላውን ከበላ በኋላ ድንጋይ ኃጢአት ወደ እኔና ወደ እናንተ ልብ መጣ። ያ ድንጋይ ፍሬ እንደማያስፈራ፣ እንደማያሳርስ፣ እንደማያንቀሳቀስ ሁሉ ኃጢአትም ከእግዚአብሔር ጋር የማያገናኝ ሆነ። ለዘመናት የነበረውን የሰው ልጅ በደልና ኃጢአት የዘመኑ ፍጻሜ በደረሰ ጊዜ የመዳን ምክንያት ከሆነችው ከድንግል ማርያም ያለ ዘራ ብእሲ ቅድስት ከሆነችው ከእመቤታችን መጥቶ ተወለደ። ድንጋዩን ለመልቀም ኃጢአቱን ለማስወገድ ያለ እግዚአብሔር የነበረውን መንገዳችንን በእግዚአብሔር መንገድ ውስጥ እንዲከተል እግዚአብሔር ሆይ ብለን ስንጠራው እንዲሰማል፣ እርሱም ልጆቼ ሆይ ሆይ ሲጮህልን እሱን ድምፁን እንድንሰማ በመካከል እንዳይሰማ አድርጎን የነበረውን ድንጋይ ደሙን አፈሰሰና ከኛ ነቅሎ ጣለው። ወደሞ በኢየሱስ ክርስቶስ ያነጽሐነ እምኩሉ ኃጣውኢነ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ክቡር ደም፣ እነዚህ ቅዱሳን እናቶችና ክቡር አባታችን ዛሬ የተቀበሉት ክቡር ደም ከኃጢአት ያነጻል። ድንጋዩ የተፈነቀለው በጌታችን በመድኃኒታችን በኢየሱስ ክርስቶስ ዋጋ በመክፈል ነው። ደሙን እያፈሰሰ ወምድርኒ ትገብር ፋሲካ ተሐጽባ በደመ ክርስቶስ ቅዱስ ያሬድ። ወምድርኒ ትገብር ፋሲካ ምድር የተባለ የሰው ልጅ ያ ክርስቶስ መጣና በደሙ ፈሳሽነት እያነጻ እየቀደሰ አዲስ ፍጥረት ያደርገው ዘንድ ቅዱስ ሥጋው ተቆረሰ፣ ክቡር ደሙ ፈሰሰ እና እኔ ይህን ሁሉ ክቡር ደሜን አፍስሼላችሁ ቅዱስ ሥጋዬን ቆርሼላችሁ ፍሬ ጠብቅ ነበረ። የምግባር ፍሬ፣ የክርስቲያን ፍሬ። ፍሬው ምን አይነት ነበር የሚሆነው? ሰንበት ትምህርት ቤት የሚማር ፍሬው ምን አይነት ነበር ነው? ዲያቆናት የሚሆን ቀሳውስት የሚሆን። እናንተ ግን አስኮላውን ትምህርት ተምራችሁ ምድረ በዳ ሄዳችሁ ከተማ ገባችሁብኝ፣ ፍሬ አልባ ሆናችሁ ቀራችሁ። እናንተ ግን ገበሬ ብቻ ሆናችሁ እምነታችሁን ብቻ ሳይሆን እምነታችሁን ጥላችሁ ታርሳላችሁ፣ ትሸምታላችሁ፣ ከብት ታረባላችሁ። የእምነታችሁን ጉዳይ ተዋችሁትና እናንተ ፍሬ አልባ ሆናችሁ አገኛችኋል። ወገኖች ፍሬ አልባ ሆናችሁ አገኘኋችኋል። ቸር ነው እግዚአብሔር። አሁንም ያለ ፍሬ የሆነችውን በለስ እድል ይሰጣል እግዚአብሔር። በለስ የሰው ልጅ ነው ብያችኋል። በለስ ምንድን ነው? ምሳሌ ነው። እንዴ ደግሞ ይሄ ሰውዬ በለስ እንዴት ሰው ነው ይላል ብላችሁ እንዳትጠፉ፣ ምሳሌ ነው። እያንዳንዱ መጽሐፍ ዓላማው በምሳሌ በሚገባን ነገር እንዲነገር ስለተፈለገ እንጂ በለስ ሰው ሆኖ አያውቅም፣ ሰውም በለስ ሆኖ አያውቅም። ግን በለሷ ፍሬ እንዳላፈራች ሁሉ ክርስቲያንም ፍሬ አላፈራም። ሰው ወይን ሆኖ አያውቅም፣ ወይንም ሰው ሆኖ አያውቅም። ግን በወይኑ ምሳሌነት ሰው መስማት ስላለበት ለገበሬውም ለነጋዴውም መናገር ስላለበት በምሳሌ እግዚአብሔር ተናገረ እና ወይኑን ሲመለከተው ኮምጣጣ ፍሬ አፍርቶ አገኘው። ይቀጥልና ምን አለ? ቁጥር 3 ላይ